ዛሬ ለእናቴ ነው የምጸልየው፣ ለአንዷ እናቴና ከኔ ጋር ተስማምቶ ለቤተሰቦቹ ለመጸለይ ፈቃደኛ የሆነ ሰው ብቻ ይሄንን ቪዲዮ በደንብ ኮፒ ሊንክ እያደረገ ኮሜንት ላይ አሜን ይበለኝ። ለአንድ ደቂቃ ብቻ እንጸልይ። እግዚአብሔር ሆይ እናመሰግናለን። ጌታ መንፈስ ቅዱስ ሆይ የምትወደኝን እናት ስለሰጠኸኝ አመሰግናለሁ። ጌታ ሆይ ዛሬ በፊትህ እናቴን ይዤ መጥቻለሁ። ጌታ መንፈስ ቅዱስ ሆይ ሕይወቷን አንተ እንድትቆጣጠር፣ መግባት መውጣቷን አንተ እንድትቆጣጠር፣ ከፊቷ እንድትቀድምላት ጌታ መንፈስ ቅዱስ ሆይ በፊትህ መጥቻለሁ። አባባ ሕይወቷን አንተ ታውቃለህ፣ ዝቅ ማለቷን አንተ ታውቃለህ። በከበዳት ነገር ላይ በጠቅላላ ጌታ መንፈስ ቅዱስ ሆይ ከፊቷ እንድትቀድም ለአንተ አደራ ሰጠዋለሁ። አባ እንዲህ ለምንሃለሁ ዛሬ እናቴን አደራ እድሜ ጨምርላት፣ እኔም እንድገዛላት፣ እኔም እንድታዘዝላት ጌታ መንፈስ ቅዱስ ሆይ ቅዱሱ መንፈስን በውስጥ አድስ። አባባ የእንባዋ ምክንያት እንዳልሆን፣ የሐዘኗ ምክንያት እንዳልሆን ጌታ ሆይ እኔንም ጠብቅ፣ እኔንም ቀድሰኝ። አባባ የመኖር ተስፋ ስጣት ጌታ ሆይ ሐዘኗን አስረሳት። ሳቅና ደስታን ብቻ ወደ እሷ ሕይወት አምጣ። ስኬት ይቅደማት፣ ጎንበስ ማለቷ በእኔ ያብቃ። ጌታ ሆይ የእናቴን ሕይወት ለአንተ አደራ ሰጠው። ጌታ መንፈስ ቅዱስ ሆይ እኔ የምችለውን ነገር እያደረኩ ነው፣ አንተ ደግሞ ተጨመርበት። ከፊቷ ቅደም፣ ክብሯ ሁን፣ ድምቀቷ ሁን። ሁሉ ሲሆን ዋስዋ አንተ ብቻ ሁን። በልጅህ በኢየሱስ ስም ስትል ስማኝ። ይህ ስለሚሆንልኝ ደግሞ አመሰግንሃለሁ። በኢየሱስ ስም አሜን።